በጣም ጣፋጭ የሆነ ጨጨብሳ ነው። እስከ መጨረሻው እዩት፣ ሞክሩት፣ ትወዱታላችሁ። ቅቤ ካላችሁ በቅቤ ማረግ ትችላላችሁ፣ ካልሆነም ደግሞ በዘይት ማረግ ትችላላችሁ። በጣም ጣፋጭ ነው፣ ሞክሩት። ሰላም ቤተሰብ፣ ዛሬ ጨጨብሳ እንሰራለን። ለቁርስ በጣም አሪፍ ነው። መጠኑን ራሳችሁ የሚበቃችሁን ያክል ቢያንስ አደርጉና የሚያነሳል ስለሆነ ቁርጥ ዱቄት ጨው አድርጌያለሁ ከታች በሾርባ ማንኪያ ግማሽ ንጹህ ነው ግን ዝም ብዬ ነው የነፋሁት። ወይን አድርጌ በጣም ቀዝቃዛም አይደለም ሙቅም አይደለም፣ ኖርማል ውሃ ነው። አንድ ላይ አዋህደዋለሁ ማለት ነው። ያው በእጄ ስለምቀርጽ ነው ብዙ እንትን የማይመቸው። አቀላቅየው ተንባለሁ። እዚህ ጋር በጣም ተዋሃደ። ቅድም አልመች ስላለኝ ነው በአንድ እጄ ስለሆነ የሚቀርጸው። አሁን በጣም ተዋህዷል ማለት ነው ውሃውና ዱቄቱ። እዚህ ጋር መጥበሻዬን እያጋልኩኝ ነው። እንጀራዬንም በዚህ ነው የምጋግረው። እና አልናፈቃችሁም? ጨጨብሳ እናታችሁ ትሰራላችሁ? በጣም ነው የናፈቀኝ። እናቴ የምትሰራልኝ ጨጨብሳና እስኪ ልስራ እንደዚህ ብዬ ነው ያለ ቂቤ ማለት ነው፣ በዘይት በጣም ተዋህዷል። ትንሽ ሲግል ዘይት እያረኩኝ እጋግረዋለሁ። ምጣድ ያላችሁ በምጣዳችሁ፣ ምጣድማ ከሆነ አንድ ትልቅ ሙሉ ይጋገራል፣ አሪፍ ይሆናል። መጥበሻ ግን ያው ትንሽ ናት። ላላ ብሏል እንትን ዱቄቱ ቶሎ እንዲበስል ለስለስ እንዲል ነው ያደረኩት። ትንሽ ዘይት አድርጌ ባሰስ በሶፍት ነው የማሰሳው። ቶሎ ለቀቅ እንዴ አረኩት። ታችን እየደረሰ ነው። በስሏል። አሳም ያለ ስለሆነ ብዙ ይተናል። ይሄ ሁሉንም እንደዚህ አድርጌ ጋግሬ ጨርሳለሁ ማለት ነው። ሲገኘው ጋግሬያለሁ። ሽናት ይቀራችሁ። እዚህ ጋር ይሄው በርበሬና ትንሽ የተፈጨ ኮረሪማ አድርጌበታለሁ። በእንትን ነው የማደርገው፣ በዚህ በኦይሉ ማለት ነው። በቂቤ አይደለም፣ በዘይት ብቻ ነው። የሚበቃችሁን ያክል የሚያዋህድላችሁን ያክል አድርጎ እንደ ቂጣው ብዛት ማለት ነው። በርበሬ የሻይ ማንኪያ ግማሽ ነው ያደረኩት እንዳያቃጥለኝ። ግን የቂጣውን ትንሽ ስለሆነ ነው እኔ ጋር የምሰራው። ትንሽ እየጨዋነሱ ቂጣው ላይ ጨው ስላለው ብዙ አላበዛ። ቂጣችን ደረሰች። በቃ መጨረሻ ነው ልጅ
ያለ ስለሆነ እና ሞክሩት፣ ትወዱታላችሁ። ቅቤ ካለ በቅቤ፣ ቅቤ ከሌለ ደግሞ በኦልቬራ በኦይሉ በስሎልኛል። ከላይ ደግሞ ቆራርሼ በኋላ መጥበሻ ላይ ስለማረግበት አሁን ቆራርሼ በዚህ ስልስ ውስጥ አዋህደዋለሁ ማለት ነው። በርበሬና ዘይቱን ኮረሪማ ትንሽ እያርጌበታለሁ። እኔ ኮረሪማ አለኝ የተፈጨ እና ቆራርሼ እዚህ ጋር አዋህደዋለሁ። ስናዋህድ ስለማይመቸኝ ነው። ቆራርሼ ስመጣ እንገናኛለን። ይታይን ቆራርሻለሁ በትንንሹ እዚህ ውስጥ ከትቼ አቀላቅለዋለሁ ማለት ነው። በደንብ ስታቀላቅሉት አሪፍ ይሆናል። በነገራችን ላይ ኮረሪማ ስላለው ቅቤ ያለመኖሩ ምንም አይነት ነገር እንትን አይልም። በቃ በጣም ነው የሚጣፍጠው። ቅቤ ቅቤ ነው የሚለው። በማንኪያ ግን በደንብ ስለማይቀላቀል በእጄ በደንብ አዋህደዋለሁ። በጣም ይጥማል እንደዛ ሲሆን። እንደዚህ አድርጌ ዘይት እንትን ግን አላበዛሁም፣ በርበሬ ማለት ነው። እያቃጠለኛል፣ እየጨጓራኝ ነው። እና እንደ ቂጣችሁ እንትን ማድረግ ትችላላችሁ ማለት ነው። እዚህ ጋር እንትን ብያለሁኝ። ቅድም የጋገርኩበት ምጣድ ግሏል። እዚህ ላይ ገልብጬ ትንሽ ደረቅ አደርገዋለሁ ማለት ነው። ለሁለት ደቂቃ ለሁለት ደቂቃ እንደዚህ ገለባብጬ ሞቅ አደርገዋለሁ። ሞቅ ሲል አሪፍ ነው። ከዛ ላይ ዘይቱ እንትን ይላል፣ ይወጣል፣ ደረቅ ይላል። እና ሞክሩት፣ ትወዱታላችሁ። በጣም ቀላል ነው። በቃ ፍርኖ ዱቄት እንደ መጠናችሁ የምትጋግሩትን ያክል ለሁለት ሰው ወይ ለአንድ ሰው ብላችሁ የምታስቡትን እና ጨው፣ ዘይቱን አድርጋችሁ ቅቤ ከሌላችሁ ስደት ላይ አብዛኛው ቅቤ ላይኖር ይችላል። በዚህ ዘይቱን ኮረሪማ የተፈጨ ካላችሁ ደግሞ ኮረሪማ ካረጋችሁበት በቃ ኖርማል እንደ እንትን ነው የሚሆነው። ቅቤ እንዳለው ነው ጣዕሙ። እኔ ኮረሪማ ነበረኝና አርጌበታለሁ። በጣም ነው የሚጣፍጠው። በርበሬ ግን ያለበዛው ጨጓራዬ እንዳቃጥለኝ ብዬ ነው። ለምን ትንሽ ሲቀመጥ ይከብዳል። እና ይበቃዋል። እና ቤተሰብ ሞክሩት እሺ። በጣም ነው የሚጣፍጠው። ጣዕሙ ራሱ በጣም ነው የሚጣፍጠው። ኮረሪማ ስላለው ቅቤ ያለመኖሩን ምንም ጭራሽ አያስታውቅም። እና ከወደዳችሁት ኮሜንት ላይ መልካችሁን አስቀምጡልኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። እወዳችኋለሁ። ላይክ፣ ሰብስክራይብ ያደረጋችሁ